ሌላ ጀግና የለም ወይ ያልከው አብይ ጀግና ነው። ሌላ ጀግና ማለት እኮ እሱ ጀግና ማለት ነው። ሌላ በንጽጽር ሌላ ጀግና የለም ወይ ስትል አብይ ጀግና መሆኑ ነው። ያ አግባብ አይደለም። ምንም ስለ አድዋ አብይ የሚያውቀው ነገር የለም። በሬዲዮና በጋዜጣ ከሚሰማው ውጪ የታሪክ ተማሪም አይደለም። ለዚያ ዝንባሌም የለውም። ታሪክን ለማጥናትም ለማስጠናትም በታሪካችን እንኮራለን ለማለት የሚያስችል ስነልቦናም የለውም። ለኦሮሞ ቀደም ባለው ጊዜ መሬት ምን ያደርግለታል? ይህን ጥያቄ መጠየቅ አለን። ኦሮሞ እርሻ አያውቅም። ከብት አርቢ ዘላን ነው ሲመጣ። ውሃና ሳር ካለ ለከብቶቹ ውሃና ሳር ያለበትን ካገኘ ሌላው የእርሻ መሬት ለኦሮሞ ምን ያደርግለታል? እሱ እዚህ እስከ ጎንደር ድረስ እስከ ሸዋ ቡልጋ አካባቢ ድረስ እየገፋም የመጣው ለከብቶቹ ሳርና ውሃ እየፈለገ ከብቶቹን ነርቶ አንዳንዴም ከብቶቹ እየቀደሙት ጭራቸውን ተከትሎ መጥቶ ነው እዚህ ደረጃ ላይ የደረሰው። እና ኦሮሞ አሁን አማራ እንዲበድሎኛ ነፍጠኛ ዳውን ነፍጠኛ ምኒልክ ከግዛታችን ይውጣ ዳውን ኢትዮጵያ ሲል እንደው አለማፈሩ ምን አይነት ጭንቅላት ቢኖረው ነው እንደዚህ የሚናገረው? በጣም እድለኛ ህዝብ እኮ ነው ኦሮሞ። ምንም ሳይደክም ሳይለፋ የከብቶቹን ጭራ ተከትሎ መጥቶ ከኢትዮጵያ የሰማይ ስባሪ ያህል ይዞ ቁጭ ብሎ እየበላ አሁን ተበድያለሁ አማራ በድሎኛል የሚለው ምኒልክ የሱን መሬት ወሰደው ወይስ ኦሮሞ የሌሎችን መሬት? የታዘብኩት ምንድነው ኦሮሞ ሰነፍ ህዝብ ነው። ስለ እውነት በእውነት እንናገር። ኦሮሞ ሰነፍ ህዝብ ነው። 4 ነጥብ። ኦሮሞች ካልሰሙ አሁንም ልድገምላቸው። ኦሮሞ ሰነፍ ህዝብ ነው። እንደ ኦሮሞ ሁሉ እኛ የደቡብ ተወላጆችም ሰነፍ ነን። ኦሮሞ ሰነፍ ህዝብ ስለሆነ አዲስ ነገር ፈጥሮ በምርታማነት ውጤት ለማግኘት የተዘጋጀ ስነ ልቦና የለው። ጥንትም ቢሆን ከመሰረቱ አንስቶ ስጋ መብላት፣ ወተት መጠጣት፣ የህዝብ ጭራን ተከትሎ ወደፊት መሄድ፣ ከቦታ ወደ ቦታ መንቀሳቀስ ነው። እርሻም የለመደው ከክርስቲያኑ ወይም እነሱ በወረራ ካጠፏቸው ልዩ ዘሮች ነው። እና ሙያ የሚባል ነገር በኦሮሞ ባህል አልነበረም። ስለዚህ ያ የዘር ማንዘራቸው የስንፍና ስሜት እየመጣ አሁን ክርክርና ጭቅጭቅ ለመፍጠር የሚነሱ ይመስለኛል። ስራ አይወዱም። እነዚህ አሁን የኦነግ መሪዎች የሚባሉ ስራ ስለማይወዱ ውጭ ሀገር እየዞሩ በመጽዋት የኖሩ ናቸው። እነዚህ አሁን ሌሎች ቀርቶ አሁን የኢትዮጵያ ፕሬዝዳንት ነው የሚባለው ይባል የነበረው ነጋሶ ጊዳዳ ራሱ በጀርመን ሀገር በመጽዋት በዌልፌር አሶሲዬሽን እርዳታ ይኖር ነበር። እድሜውን